ዳጣ ክፍል 128 ወዴት እየሽ ነው አክስቴ ብላ ጠየቀቻት። ኤቢ ለመድኃኒት ዛሬ እዚህ ነው የምተኛው ክላስሽስ ስትላት እኔ ክፍል ትንሽ ይሞቃል። እንዴት ከፈትሽው? በምንም። ቆይ ግን ኤቢ አይ ምንም አለቻትና መድኃኒትም በሩን በመክፈት ወደ ዳጣ ክፍል አመራችና ክፍሉ ገብታ ትራሶቹ ወዳ ወዲህ አድርጋ ኮመዲኖ ስር የሆነ ነገር መፈለግ ጀመረች። እየፈለገች እያለም ዳጣ በሩን ከፍታ ገባች። የፈለገችው ነገር መድኃኒት አላገኘችም። ብትበረብር በዚህ ብታረገው በዛ ብታረገው ኮመዲኖው ምንም ነገር ልታገኝ አልቻለችም። እየፈለገች እያለች ዳጣም በሩ ከፍታ ከውጭ ተመለከተቻት። ምን ነበር እያደረግሽ የነበረው? ምንም አላደረኩም። ምን ነበር የምትበረብሪው? ምንም አላደረኩም። ዳጣ ምን ሆነሻል? አክስቴ የሆነ ነገር ለማድረግ ነው ዳጣ ክፍል የገባችው። በዚህ በኩል ሊጣሉ ይችላሉ። ሊሄድ መሰለኝ ጨነቀኝ እኮ ብላ እያሰላሰለች ደረጃው ላይ ቆማ ውሃው እንደያዘችው ምትለውን ነገር ግራ ገባት። ኤቢ ውጪ እያልሽኝ ነው? እኔ ውጭልኝ አላልኩሽም፣ ግን ምን ስታደርጊ ነበር? ልውጣልሽ? እማትመጪ ስለመሰለኝ ነው እዚህ የገባሁት። የጠየቅኩሽን አልመለስክልሽም። ለምን ክፍሌ ተኛሽ? አላልኩሽም። ምንም አልፈለኩም። ዳጣ ምን ሆነሻል? ምናልባት ፊት የሚቀባ ቅባት ካለሽ ብዬ ነው። ይቅርታ የኔ ቆንጆ። ቆይ ወዴት እየሽ ነው? እሺ እኔ ምልሽ ወደ ውጭ ሀገር መሄድ ትፈልጊያለሽ? ቆይ ለምን ይዤሽ አልሄድም? አቤ ልትሄድ ትፈልጋለች። እሷ ውሰጃት። ናቲ እንደምታገባ ማርታ ነግራኛለች። ኧረ እባክሽ ጥሩ ነዋ። ለምን አልወስድሽም? የሚያስፈልግሽ ነገር እኔ ሁሉም ነገር አስተካክልልሻለሁ። እኔ ከሀገር መውጣት አልፈልግም። ዶክሜንት አደራጅቼ ልላክሽ። የት እንደተወለድሽ ያንቺ ስም፣ ሌላው የኔ ተዩ፣ የኔ ሙሉ ስም፣ አው የአባትሽ ስም፣ የእናትሽ ስም፣ ከዛ የት እንደወልሽ የአባቴንም ስም ብላ ጠየቀቻት። አዎ በማለት መለሰችላት። ዳጣ እሺ ያለቻት። አሁን እዚህ ነው የምታድሪው ወይስ ወደ ክፍልሽ ነው የምትሄጂው? አይ እኔ አንደኛውም አርጋ ላይ ወጥቻለሁ። አንቺ ሶፋ ላይ ብታድሪ ቅር ይልሻል? እኔ ክፍል ገብተሽ ግን እንዳተኝ፣ የቆዳ አለርጂክ አለብኝ፣ እንዲያምሽ አልፈልግም አለቻትና ዳጣ በሩን ዘግታ ወጣች። ኤብዬ እንዴት ነሽ? ደህና ነኝ ዳጣ። አክስቴ አንቺ ክፍል ገብታለች አይደል? ችግር የለውም እኔ ውሃ ጋር ገብቼ እተኛለሁ። እሷ ክፍል ገብተሽ ተኝ። አይ እያወቅሻት ደግሞ በዛ ላይ እንዳተኝ አለችኝ። ይሄ ነገር ልክ ነው ዳጣ? ባይሆንም ግን በቃ ተዩ። እኔ ወይም የውሃ ጋር እተኛለሁ ወይም ደግሞ ሶፋ ላይ እተኛለሁኝ። ኤቢዬ ነይ እንሂድ። እንደዛ የሚባል ነገር የለም። እንሂድ አልኩሽ። ነይ እንሂድ። ተያይዘው ዳጣና ኤቢ ወደ መድኃኒት ያለችበት ክፍል ገቡ። ሲገቡ እሷም
ቁጭ ብላ አሁንም እዚህ ነው ያለሽው? ቆይ ምንድነው የምትሰሪው? አክስቴ ቆይ ለምንድን ነው ወደ ክፍልሽ ማገቢው? አይደለም አይ አንቺ እሷ አንቺ ክፍል አተኝ ብለሻት አንቺ እዚህ ክፍል መተኛቱ አግባብ ነው? አንቺ ቆይ ምንድነው ከኔ ጋር ምን ችግር አለብሽ? እኔ ካንቺ ምንም ችግር የለብኝም። ሶፋ ላይ ተኛለሁ ብለሽኝ አይደል ሄድሽው? ከኔና ከሷ ቆይ ማን ነው የሚቀርብሽ? አይ አክስቴ የማይሆን ነገር እያወራሽ ነው። ወይ ደግሞ አንቺ ክፍል ትተኛ ወይ ደግሞ የሷ ክፍል ልቀቅላት። እየሰማሽኝ ነው? ማርቲ ሳልጠራት ተሎ ብላችሁ ውጡ አክስቴ ብላ እየጠየቀቻት ነው። አባቴ ልጥራው ወይስ ወደ ክፍል ትሄጃለሽ? እኔ ምን አድርጌሽ ነው ኤቢ እንደዚህ ጥምድ አድርገሽ ያዝሽው? አንቺ የሷ ክፍል ተኝተሽ እሷ ሶፋ ላይ ትተኛ ነው የምትዩ? ሁለታችሁም ውጡልኝ፣ ትሰሙኛላችሁ? አባዬን እጠራዋለሁኝ፣ ዳጣ እዚሁ ጠብቂኝ በማለት በሩ ዘግታ ዳጣ ወጣች። እማትረባ ልጅ በማለት ተናደደች መድኃኒት። ትሰሚኛለሽ? አንቺማ እዚህ ቤት የሆነ ነገር አለሽ። እህቴማ ባሏና ልጆቿ እየተጫወቱባት ነው በማለት አለቅሽም እሺ ይዝሻለሁ በማለት መኝታ ክፍሏ ለቃላት ወጣች። ዳጣም በር ላይ ቆማ ስልኳን መጎርጎር ጀመረች። ወደ ኤቢ ደውላ ኤቢ በቃ ተዩ ወጥታለች፣ ለአባዬ አትንገሪው አለቻት። ወይ ብርቴ ከዚህ ደናደሽ አይቀርብም። ምን ደናደርሽ እልሻለሁ። እየጠበቅኩሽ አድሬ ምን ላንቺ እልሻለሁ። ለኔ በይኝ እንጂ እውነትክም ነው። እንዴት አደርክ? እንዶ ገደም እንዳልኩልሽ ውሻዋ ናት። አረ ልጅቷ ማለት የውሻዋ ልጅ በጠዋት አታዝጊምኝ እሺ? ተኝቼልሽ እቺ የጎረቤት ልጅ አጥሩ እንዴት እንዳለፈችው አላቅም። እንደተኛው ክፍሌ እንዴት እንደከፈተችው እት እዚህ ክፍል መጣ ነው ልሞትልሽ። አሚን ሙት። ክፍሌ ስትከፍተው ዝም ብዬ ጉዷ ሊብዬ ዝም አልኩኝ። የመቃብር መሬት በትናብኝ መሰለኝ ዝም አልኩኝ። ወሬው ተሎ ንገረኝ፣ ሽንኩርት ልንገዛ እየወጣሁኝ ነው። የምርህ ነው ገዜ ወይስ እኔ ለማናደድ ነው? ከዛ አልፈልግም አትንገረኝ። እቺ ነገር ሳነግርሽማ ከዚህ ቦታ ንቅንቃትም ዝም ብላ ስትጥላ ገብታለሽ እንዶ እንዲ በጠዋት ታናድደኛለህ አይደል? እንኳን ደስ አለሽ፣ በህልሜ ሆነልሽ። ቁርስ ምን ልስራልህ? ምን ገዝቼልህ ልምጣ? እንዶ የተገኘውን እበላለሁኝ። ግን ገዜ ሁለተኛ እንዳተኛ እቺ የጎረቤት ልጅቷ እንዳትመጣ ነው። አይ ሌባ እንዳገባ ምን ይላል ጨጓራ የሌላት እያለች ወደ ሱቋ ሄደች።
አደርዬ አሀ አልተነሳችም። ማ መዲ ነው? አዎ መዲ አልተነሳችም። ደሬ ምንም ችግር ትፈጥራለች ብለህ እንዳታስብ እኮ ማለቴ እህትሽ ነች። ግን እኔ እኮ ምንም አትመስለኝም። ምን ማለት ነው? ሰው እኮ ሲወለድ በደም ብቻ አይደለም በባህሪው ትንሽ ይዋረሳል። ደሬ እሷ እኮ ድሮም እንደዚህ ናት። ከልጅነቷ ጀምራ ያላት ባህሪ እንደዚሁ ነው። እኔን ታምነኝ አይደለም? በቃ የእሷ ነገር የኔ ተወው። ማታ ደግሞ መጥፎ ህልም አይቼዋለሁ። ምን ደግሞ በህልም ማመን ጀመርክ? አንዳንዴ እኮ ፈጣሪ በአንድ በኩልም በሌላ በኩልም ይናገራል ይባላል። እሺ ምን አይነት ህልም ነው ያየኸው? ቤቴ ሲቃጠል። የቱ ቤት? ይሄ የምንኖርበትን። ህልም የለም። ፈጣሪ አያድርገው። አሚን። እንዴ ለዛ ምን ነው ቆየች? ቁርስ አልደረሰላትም እንዴ? ማርትዬ ውጭ እንውጣና እንብላ። አይ ደሬ ምንም ቢሆን ቢጣፍጥም ባይጣፍጥም የቤት የመሰለ ነገር የለም። የጤናም ጥሩ እሱ ነው። እዚሁ ቀመስ አርገን እንሄዳለን። እዚህ ይሻላል ብለሻል? አዎ ለዛ እያለች ማርቲ መጣራት ጀመረች። ቁርስ አስረፈደችባቸው። እሷማ ወጥታለች። እንግዲህ ሱቅ ሽንኩርቷ ልገዛ ማለት ነው። ናቲ ቁጭ እንዳለ መድኃኒት አጠገቡ መጣ። ደህና ነሽ እንዴ? መድኃኒት በውስጥ በእንግሊዝኛው ሜዲሲን ልትለኝ ነው? በእርግጥ ያው ነው። ምን አይነት ሜዲሲን? ያው ቃሉ ያው ነው። በዛ ላይ ትፈላሰፋለህ። በዛ ላይ አንባቢ ነህ። እኔ ብዬ አላቅም። ማመን ግን ግዴታሽ ነው። የሚያምኑ ሰዎች ፈጣሪ ይጠራጠራሉ ይባላል። ይጠራጠራሉ ማለት ቅዱስና እርኩስ መንፈስ አለ ብለህ ታስባለህ? ይሄ የምንኖርበት ቤት ከየት እንደመጣ ብለሽ ታያለሽ። ይሄ ቤት እንደዚህ ቅርጽ ለመያዝ ምን ያስፈልገዋል ብለሽ ትያለሽ። ኢንጂነር ነዋ። ታዲያ ይሄ ቤት ፈጣሪ ያለው በስርዓት የተዋቀረው ዓለም እንዴት ፈጣሪ አይኖረውም? ግን አብዛኛውን ፈረንጅ በፈጣሪ ማመን ትተዋል። ቆይ ጠንቋይ ያውቃል ብለህ ታውቃለህ? ፈጣሪ ያለ ካለን ሸይጣንም አለ ብለን ማመን እንችላለን። ቢያቅም ግን እኔ አቅም የለውም ብዬ ነው ማስበው። ኢትዮጵያ ውስጥ የተወሰነ ፐርሰንት በጠንቋይ ያምናል የሚል መጽሐፍ አንብቤ ያላለሁ። ኢትዮጵያ ግን ይሄን አክል ብዬ መንገር አልችልም በቁጥር ግን የተወሰነ ፐርሰንት በጠንቋይ ያምናል ብዬ እላለሁ። አንተም ብጠቀመው ጥሩ ነው። በሁለት መወደድ ጥሩ አይደለም ብላ አለችው። ስለመከርሽኝ አመሰግናለሁ አላት። ዳጣ ቆይ ስሟ ማን ነው ብሎ አላት። እኛ አናቅም፣ የወለዷትን ያቃሉ። የወለዷትን አንተ ታቃለህ ብላ ስትጠይቀው ለናቲ እኔ አላቅም በቃ ልሂድ ብሎ ከመድኃኒት አጠገብ ተነስቶ ወጣ። መድኃኒትም ቁጭ ብላ ማሰላሰል ጀመረች። ዳጣ ወደ አባቷ ገባችና አባዬ እናቴ ጋር ሊሄድ ነው በማለት ጠየቀችው። የት ልትሄድብሽ ነው? አጠገብሻትም አይደል? አዎ አባዬ አልጠገብኳትም በማለት መለሰችለት። ማሰብ ማለት ማስተዋል አልጀመርሽም? መጠየቅ አልጀመርሽም? ምን እንደተፈጠረ ማገናዘብ ማወቅ አልቻልሽም አይደል? አዎ አባዬ በማለት መለሰች። በዚህ ሰዓት እናቴ ማግኘት በጣም
ምንም ነገር ማሰብ ምንም ነገር ማድረግ አልችልም። የደስታ ማብቂያ ያለው አሁን አስቢ፣ አገናዝቢ ዳጣ። በዚሁ ከቀጠልሽ ሁላችንም በሆነ ነገር ውስጥ መግባታችን አይቀርም። ነገ ጠባ እናትሽ ጋር ከሄሽ ነገሩን ሌላ ነገር ነው የሚሆነው። ስለዚህ ተረጋጊ፣ ይሄ ትልቅ አደጋ ነው በማለት አስረዳት።